ሸማኔዎች የኢትዮጵያ የባህል አልባሳትን ለመጣልና አብዛኛው መተዳደሪያቸው አድርገው በሽመና እንዲሁም በጥልፍ እንዲሁም በዲዛይነር እና በተለያዩ የባህል አልባሳት ላይ የሚተዳደሩ አብዛኛው የኢትዮጵያ ዜጎችን ድሃ ለማድረግ አሁን በፊት ከ7 ከ8 ዓመት በፊት በጣም ጥረት አድርገው ነበረ። የተለያዩ ጥልፎችን እያመጡ እንደውም ኢትዮጵያኖች እንዲጠሉት ወደ መጋረጃና ወደ የፍራሽ ጨርቅ ምናምን በጣም የወረደ አድርገው ሰርተውት ወደ ሀገራችን አስገብተው ነበረ። በወቅቱ ብዙ ሸማኔዎች ብዙ በሙያው ተጠቃሚ የሆኑ ሰዎች ስራቸውን ሁላ ትተው ስደትን አማራጭ ያደረጉ አሉ፣ እኔንም ጨምሮ ማለት ነው። ዛሬ ላይ ደግሞ የኢትዮጵያ ሀገር ባህል አልባሳት በተለያየ ዓለም ሆነን እየሰሩ ያሉ እንዲሁም ኢትዮጵያ ውስጥ ያሉትን ሸማኔዎችን ጠላፊ፣ ዲዛይነር በዚህ የሚተዳደሩ አብዛኛው የኢትዮጵያ ድሃ ማህበረሰብ ይህንን እንግዲህ ለማስጣል ድጋሚ ያንን እንቅስቃሴ ለማድረግ ሼኒንና ቲሙን እየተጠቀሙ እነዚህ የገበያ ዌብሳይቶችን ኢትዮጵያውያኖችም እያስተዋወቁ ይገኛሉ። ነገር ግን አንቺ የምታስተዋወቂያቸው ልብሶች ምናልባት ለአንቺ ኪሶች ሊሞላልሽ ይችላል እና ብዙ ደግሞ ኢትዮጵያውያን በዚህ የሚተዳደሩ እህት ወንድሞቻችን እናት አባት ለቶቻችን ባይሆንም ኢትዮጵያዊ እናት አባት በሽመና የሚተዳደሩ አብዛኛው ኢትዮጵያውያኖች አሉና እንደዚህ አይነት ቪዲዮዎችን ባታስተዋውቁና የሀገር ባህላችን ልብሳችን ልክ እንደ ኢንዲያኖች ተስፋፍተው ህንዶች ለምሳሌ በሄዱበት ዓለም የሀገር ባህላቸው ልብስ እየለበሱ ነው የሚያሳዩትና ህንድነታቸው ህንዳዊ መሆናቸው የሚለየው የሀገራቸውን ልብስ ስለሚለብሱ ነው። አብዛኛውን ጊዜ ህንዶች በሚደርሱበት ሀገራቶች የሀገራቸውን ልብስ ይለብሳሉ። እንቅስቃሴያቸው በህንድ ልብስ ነው። እንደዛ አድርገን የራሳችንን ዓለም ላይ ማንሰራፋት ስንችል፣ ነገር ግን አብዛኛውን የድሃ ለማድረግ እየተካሄደ ያለው ነገር ጥሩ አይደለም እና ይህን ማስታወቂያ ባሰሩ ጥሩ ነው። በዛ ላይ ደግሞ በጣም የሚሞቅ ነው፣ ለኛ አይስማማም። በተለይ ውጭ ሀገር ለምንኖር ሰው እንደ ሚድል ኢስት ለሚኖር ዜጋ ኮተን አይደለም፣ ሻማ ነው፣ እሳተ ነበልባል ነው። ለደቂቃ ለብሳችሁት መቆም አትችሉም እና ባታስተዋውቁ ጥሩ ነው። ወገኖቻችን ኢትዮጵያ ውስጥ ያሉት ሸማኔዎች፣ ሰፊ፣ ጠላፊ፣ ዲዛይነር ቢጠቀም እኛም ደግሞ ነጋዴዎች ራሳችንን ብናሳድግበት እላለሁ። አመሰግናለሁ።